የሀብሮ ወረዳ ኢንዱስትሪና ኢንቨስትመንት ጽሕፈት ቤት በወረዳው ያለውን የኢንቨስትመንት እንቅስቃሴ ከፍ ለማድረግ ከአጋር አካላት ጋር ውይይት አካሄደ። በሰሜን ወሎ ዞን ሀብሮ ወረዳ ኢትዮጵያ ታምርት እኛም እንሸምት በሚል መሪ ሐሳብ በመከተል በአምራች ኢንዱስትሪና በዘርፉ የሚታዩ ችግሮችን በመፍታት የወረዳውን ኢንቨስትመንትና እንቅስቃሴ ወደ ተሻለ ደረጃ ለማሳደግ አልሞ የሰራ መሆኑን የወረዳው የኢንዱስትሪና ኢንቨስትመንት ጽሕፈት ቤት አስታወቀ። በምክክር ፎረሙ የወረዳ አመራሮች፣ በዘርፉ የሚሰሩ ባለሙያዎችና ቡድን መሪዎች፣ በየቀበሌው ጥሪ የተደረገላቸው ኢንቨስተሮች ተገኝተዋል። የሀብሮ ወረዳ ዋና አስተዳዳሪ አቶ ሁሴን መሐመድ በመክፈቻ ንግግራቸው በወረዳው ውስጥ በተለያዩ ዘርፎች የተሰማሩ ባለሀብቶች ምን ላይ እንዳሉ ለማየትና በተለይ በወቅታዊ ሁኔታው ለስራችን እንቅፋት እየሆነብን ስለሆነ ከማን ምን ይጠበቃል፣ ምን እናድርግ የሚለውን በጋራ በምክክር የወረዳውን ኢንቨስትመንት እንቅስቃሴ ለማነቃቃት የተዘጋጀ ፎረም ነው ብለዋል። ዛሬ ደግሞ ጥቅል በወረዳው ላይ በተለያዩ ዘርፎች የተሰማሩ ባለሀብቶች፣ ወንድሞች፣ እህቶች ምን ላይ ነው ያለው? የተቀዛቀዘው እንደ ወረዳ እየተቀዛቀዘ ያለው ኢንቨስትመንት ስራችን ምን ጎደሎች ነው ያሉት? ከመንግስት የጎደሉት ምንድን ናቸው? ከባለሀብቱ የጎደሉት ምንድን ናቸው? እንዴት እናነቃቃ? እንዴት በዚህ ዘርፍ አሁን ላይ እያጋጠመ ያለውን የስራ ዕድል በስፋት እንዴት እንፍታበት? ከማን ምን ይጠበቃል የሚለውን የጋራ ምክክር ለማድረግ ነው ዛሬ የፈለግናቸው። ወቅታዊ ችግሮች የፈተኑት አንዱ ዘርፍ ቢሆን የኢንቨስትመንት ዘርፍ ነው። ባለሀብቱም እንደፈለገ ወጥቶ ወርዶ ማቅረብ ያለበትን አቅርቦ ህዝቡንም ራሱንም ተጠቃሚ ለማድረግ የሚችልበት ደረጃ ላይ አይደለም። እጅ ለእጅ መያያዝ ይጠይቃል፣ አብሮነት ይጠይቃል። ዝም ብሎ ሀብትን ሜዳ ላይ አፍሰህ የምትወጣበት ሰዓት እየሆነ ነው አሁን ላይ ያለው። እያንዳንዱ ኢንቨስትመንት ሰው መቼም ሀብቱን ሲያፈስ አገኝ ብሎ ነው። እኔም አገኛለሁ ህዝቤንም እጠቅማለሁ ብሎ ነው። ይህንን ባደገ ሁኔታ እንደሚታወቀው ሀብሩ ደግሞ በሁሉም ዘርፍ ሌሎች ይቀኑብናል። ሌሎች ወረዳዎች ሌላውን ተው እንደ ክልል ያለውን ተውና ሌሎች ወረዳዎች በሀብሩ ይቀናሉ። እምቅ ሀብት እምቅ ፖቴንሻል በብዙ ዘርፍ መልማት የሚችል ወረዳ ማለት ሀብሩ ነው ይላሉ። ይህንን ሀብት ግን ይህን እምቅ ሀብት ግን እያለማ ነው አይደለም፣ እየተጠቀምንበት አይደለም። ስለዚህ ከቀጣይ አንጻር ማን ምን ይስራ፣ ከማን ምን ይጠበቃል የሚለውን የጋራ ምክክር ለማድረግ የተዘጋጀ ፕሮግራምና ምክክር መድረክ ነውና የኢንዱስትሪና ኢንቨስትመንት ጽሕፈት ቤት ኃላፊ አቶ ሀቢብ አዲስ እንደገለጹት የአንድ ሀገር ተፈጥሯዊና ሰው ሰራሽ ሀብት በእውቀትና ጉልበቱ ጋር አቀናጅቶ ልማት ለማምጣት ከሚከናወኑ የኢኮኖሚ እንቅስቃሴዎች ኢንቨስትመንትን ማስፋፋትና ማጠናከር አንዱ መሆኑን ገልጸው በወረዳው ያለውን የኢንቨስትመንት እንቅስቃሴ በወቅታዊ ሁኔታው ምክንያት እየተቀዛቀዘ በመምጣቱ እንዲሁም በዘርፉ የሚታዩ ችግሮችን በመለየት ከባለድርሻ አካላት ጋር በመሆን ዘላቂ መፍትሄ ለማምጣት እንዲቻል ነው ሲሉ የፎረሙን ዓላማ ጨምረው ገልጸዋል። የመሬት አቅርቦት ችግር ያለበት ተቋም ነው። ይህ ችግር ከባለድርሻ አካላት ጋር በመሆን ለወደፊት በወረዳችን ለሚስፋፉ ባለሀብቶች ዘላቂ መፍትሄ ለማምጣት ከቤቱ ጋር ለመምከር ታሰበ ከዓላማ ጋር የመጣ ነው። በወቅታዊ ጉዳዮች ምክንያት ተቀጣጥሎ የቆየው ኢንቨስትመንት ማነቃቃትና የዘርፉ ማነቆዎች መፍታት ነው። እንግዲህ ይህ ወቅታዊ ጉዳዮች ስንል ከለውጡ ማግስት ጀምሮ የመጡ ለኢንቨስትመንት እንቅፋት የሆኑ ሰላም እጦት የነበሩ ችግሮችን ምክንያት በማድረግ እስካሁን የነበሩበት ሁኔታዎች አሉ። ከዚህ በፊት ከ2011 በፊት መሬት ተሰጥተው በወረዳችን በኢንቨስትመንት ስም የተሰማሩ ባለሀብቶች አሉ። ስለዚህ እነሱ ባለሀብቶች ወደ አፈጻጸም ገብተው የምርት እና ምርታማነትን በወረዳችን አቅርቦት እንዲያሳኩ ከማድረግ አንጻር ተጠናክረን የምንሄድበት አግባብና ወደ ልማቱ የማይገቡ ባለሀብቶች ደግሞ ተገቢውን የሀብሮ ወረዳ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ አማረ ገበያው በተለያየ ምክንያት የተወሳሰበ ችግር ቢገጥማቸውም ችግሩን በመቋቋም በርካታ ውጤት ላመጡ ኢንቨስተሮች
የላቀ ምስጋና አቅርበው በቀጣይ ወረዳችን ላይ ያለውን የኢንቨስትመንት እንቅስቃሴ ከፍ ለማድረግ የሀገራችንን ብሎም የወረዳችንን ሕዝብ የኢኮኖሚ ተጠቃሚ ለማድረግ ሁሉም ባለድርሻ አካላት በቁርጠኝነት መስራት አለበት ብለዋል። ኢትዮጵያ ታምት እኛ የምንሸምት እንዴ ነው ተራ ሀሳብ ተራ ቃልም አይደለምና በዛ ላይ ከፍ አድርገን መመልከት ማየት ተገቢ ነው። ያ ሲሆን የኑሮ ውድነትን መቀነስ የምንችልበት ዜጎቻችን ተረጋግተው ህይወታቸውን መምራት የሚችሉበት እድል እንፈጥራለንና ይህን ደግሞ የባለ ሀብቱና የመንግስት የሌላው ማህበረሰብ ክፍል የጋራ ርብርብ የሚጠይቅ ተግባር ስለሆነ በዛ ላይ ሁላችንም መገንዘብ አለብን ብዬ አስባለሁ። እንግዲህ እንደ ወረዳ በጣም በርካታ ፈተናዎች ተጋርጠውብን እዚህ ደርሰናል። በጣም ውስብስብ የሆኑ ችግሮችን አልፈን ነው እነዚህ ቅድም ሲባሉ የነበሩት ስራዎች የተሰሩት። ዝም ብሎ የመጡ አይደለም። ከ2008 ጀምሮ ለውጥ የተመራበት መንገድ በራሱ እጅግ በጣም ከባድ ነበር። ለውጥ አምጥተናል፣ ግን ደግሞ ሂደቱ ደግሞ በተለይ በኢንቨስትመንት ላይ በተለያዩ ነገሮች ላይ ውድመት አድርሶ ነው የመጣው። ዝም ብሎ የመጣ አይደለም። 2013 ደግሞ የሰሜኑ ጦርነት ሌላ ችግር ደግሞ ፈጠረ። አሁን ያለው ደግሞ በክልላችን ውስጥ ያለው የውስጥ የጸጥታ ችግር ደግሞ ሌላ ላይ ኢንቨስትመንቱ ከፍተኛ የሆነ ተግዳሮት ነው። ይህም ብቻ ሳይሆን ተፈጥሮም ጭምር በጣም በርካታ ችግሮችን እያደረሰ የካፒታል በጀት እጥረትም ጭምር እየተፈታተናችሁ ነው። እነዚህ ኢንቨስትመንት ስራዎችን ሲሰሩ የነበራችሁት እኛም ስናስተባብር በአቅማችን ስንደግፍ የነበረውና ዝም ብሎ የመጣ ውጤት አይደለም የሚለውን ነገር እናምናለን። ይህን ደግሞ በቁርጠኝነት ሰርታችሁ እኔም መጠቀም አለብኝ ዜጎችም ሀገሬን ማግኘት አለባት ብላችሁ ለሰራችሁ፣ ለለፋችሁ፣ ለደከማችሁ ኢንቨስተሮቻችን እጅግ በጣም ታላቅ ክብር አለንና ለእናንተ ሞራል ሰጥቶኝ ደስ ይለኛል። የፎረሙ ተሳታፊዎች ኢንቨስትመንታችን ወደ ተሻለ ደረጃ ለማምጣት የሚያስችሉ ምቹ ሁኔታዎች ከተፈጠሩልን መልካም ነው ሲሉ አስተያየታቸውን ገልጸዋል።